ሰላም 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 እንዴት ናችሁ ያገሬ ልጆች ሁሉ አማን ሁሉ ሸጋ እኛ እስከማን እናንሳለን እስኪ በካሜራ እየተከሰተን ወደዳችን ነው ብለን እንግዲህ ለመጀመሪያ ጊዜ ተከስተናል እንግዲህ ምን ማለት እንዳለብኝ ብዙም ኤክስፒሪየንስ የለኝም ያው እንግዲህ ለሚፈጠረው ቴክኒክ ችግር ይቅርታ እየጠየቅ እስኪ ከዛሬ ጀምሮ እንደዋን ዝም ብለን ወደዳችን አባሹንም ብዙሱንም እናወራለን የታባቱ ማን ከማን ያንሳል ብለናል ዛሬ መጀመሪያ በቪዲዮ እንድከሰት ያደረገኝ እንግዲህ መካየር ረሰውና መከረኛው አርሰናል መከረኛው ይለናል ሙክታሮቪችና ትላንት በደረሰበት ሽንፈት እውነት ለመናገር አርሰናል ስደግፍ ኦልሞስት 23 24 አመት ሆኖኛል ከስኬቱ ባለፈ ብዙ ጣውረድ ብዙ ስቃዮችን ብዙ ደስታዎችን አይቻለሁና በቅርብ ጊዜያት ግን ለመጀመሪያ ጊዜ ትላንት በሚገርም ሁኔታና በጣም በሚደንቅ መንገድ ሽንፈትን ቀምሰናል ያለ ዩናይትድ ክሬዲት መስጠት ያስፈልጋል ምንም ጥያቄ የለውም ነገር ግን የአርቴታ ፑር ጌም ማኔጅመንት ቡድናችን እንዳይሆን አድርጎታል ያው በ22 23 ጨዋታ ሶስተኛ ሽንፈት ነው መጥፎ አይደለም ነገር ግን ለዋንጫ ስትጫወት ያንዳንዱን ጌም በጥንቃቄ መመልከት አለበት ስለማምን ነው ዞሮ በጣም ያናድዳል ግን በቅርብ ኳስ የጀመራችሁ ደጋፊዎች አንዱ ቪዲዮ እንሰራ ያደረገኝ ነው በጣም ስሜታዊ ናችሁና መፎጋገር መበሻሸቅ ያለ ነው ምንም ጥያቄ የለውም ነገር ግን የምንበሻሸቅበት የምንፎጋገርበት እንዲሁም ኳስ የምንደግፍበት የስሜት ሌቭላችን በጣም በጥንቃቄ መሆን አለበት አንዳንዶቻችን ራሳችን በሚጎዳ ነገሮችም ያደረግን ስለሆነ ነው በተቃራኒ ያላችሁ ደጋፊዎች እውነት ነው ቀን የሰጠው ቅል ይባላል አይደል ጊዜ አግኝታችኋል ችግር የለም ፎግሩ አብሽቁ ኢስ ኖርማል ነገር ግን አንዳንድ በጣም ፐርሰናል አድርጋችሁ የምታወሩ የሆነ ቆሻሻ ቃላት የምትጠቀሙ ሰዎች አላችሁና እሱን ብታደቡ እንደው ብትቀንሱት ማለት ጥሩ አይደለም አለኮ የብሽሽቅ ለዛለው ሙድ የመያዝም ለዛለውና እሱን ነገር ትንሽ ሚዲያዎችን ዞር ስል አንድ እንደም ያስብሉ አጻጻፎችን ቪዲዮዎችን ስላየው ኤኒዌይስ ለአሸናፊዎቹ መልካም የደስታ ሳምንት ለተሸናፊዎቹ ደግሞ መልካም የማገገም ሳምንት ላለውኝ እንግዲህ አርሰናል እስከ ደም ጠብታ በቻልነው እንሞክራለን አርቴታ ብቃት ሳይንሰው የፑር ጌም ማኔጅመንት ግትርነት ቡድኑን ዋጋ ያስከፈለው ነው እንግዲህ ምናልባት ይሄን አሸሽሎ ያገግማል ብለን እናስባለን ኤኒዌይስ የአርሴ ደጋፊዎች ፒስ አውት በእርግጠኝነት እንነሳለን በዚህ አመት የሆነ ዋንጫ እናገኛለን ብዬ ተስፋ አድርጋለሁ ተስፋ ነው ግን ስትመኙ በጣም ኦቨር ተስፋ ታደርጉ ምክንያቱም this is ፉትቦል ደግሞ መውደቅ መነሳት መሸነፍ ማሸነፍ አለውና ቅስማችሁ ስብር ያለው ትላንትናም ለዛ ነው በጣም ኦቨር ኤክስፔክቴሽንስ ከባድ ነውና እሱ ነገር እንትበሉ እስኪ ለማንኛውም በመጀመሪያ ቪዲዮ እንግዲህ እንዳትቀየሙ ከቻላችሁ ደግሞ ያው እንዳልኳችሁ የመጀመሪያ ቪዲዮ ስለሆነ ሼር ላይክ ሰብስክራይብ ብታደርጉኝ ደስ ይለኛል እንግዲህ ሞክር ብለን ነው እንኳን እንደዚህ አይነት ነገር በዚህ በሶሻል ሚዲያ ፌስቡክ ጋር አንድ ጽሁፎች ጽፋለሁ እንጂ በዚህ መልኩ ተከስቼ ስለማለቅ ለማንኛውም ሰብስክራይብ ሼር ላይክ አድርጉ አንድ ብዬ ዛሬ ጀምራለሁ አንድ ሰው ሁለት ሰው ሶስት ሰው እያልኩ መቁጠር ጀምራለሁ ማለት ነው ይመቻችሁ ባይ